በዓለም ብዙ ጽሑፎች አሉ። 3 አይነት መጻሕፍት አሉ ብለው አበው እንዳስተማሩን ምኑናት መጻሕፍት፣ ርኩሳት መጻሕፍትና ቅዱሳት መጻሕፍት። የተቀደሱ መጻሕፍት አሉ፣ የረከሱ መጻሕፍት አሉ፣ የተናቁ መጻሕፍት አሉ። የተናቁ መጻሕፍት የሚባሉት ተራ ዕውቀት የሆኑ ለነፍስ ረህብ ጥቅም የማይሰጡ ዕውቀቶች ናቸው፣ ለእንጀራ ብቻ የሚሆኑት። የረከሱ መጻሕፍት የሚባሉት ደግሞ ኃጢአትንና ጥንቆላን የያዙ መጻሕፍት ናቸው። የተቀደሱ መጻሕፍት የሚባሉት እግዚአብሔር ወዶ ያጻፋቸው በሰው ፈቃድ ያልተጻፉ ሥጋና ደም የሌለባቸው የእሱ ወዳጆች እንደሱ ፈቃድ አድረው አካለ ሥጋቸውን ለአካለ ነፍስ አካለ ነፍሳቸውን ለፈቃደ እግዚአብሔር አስገዝተው በሀብተ መንፈስ ቅዱስ ተቃኝተው የጻፏቸው እስትንፋሰ እግዚአብሔር የሆኑት እነዚህ ቅዱሳት መጻሕፍት ይባላሉ። ስለዚህ አንድ ሰው አወቀ የሚባለው ከነዚህ ሁሉ የሚረባውን የሚጠቅመውን ቅዱሳት መጻሕፍትን ያወቀ እንደሆነ ሰው አወቀ ይባላል። በዚያ ዕውቀቱ ደግሞ ሰውነቱን ወልውሎ አጥርቶ ሰንግሎ ለእግዚአብሔር ለመመቸት ሲበቃ ያ ሰው አወቀ ይባላል።